በዚህ በጩኸት በሚናወጥ ሁሉም ትኩረትን ለመሰብሰብ በሚጋፋበትና ድምፁን በሚያጎላበት ዓለም ውስጥ አንዲት ሴት ግን በዝምታዋ ብቻ ተራራ ስተንቀሳቀስ አይታችሁ ታውቃላችሁ? ጥንካሬዋ ከጡንቻ ሳይሆን ከውስጥ ሰላም፣ ግርማ ሞገሶ ደግሞ ከጌጣጌጥ ሳይሆን ከመለኮታዊ ብርሃን የሚመነጭ ሴት። እንዲህ አይነቷ ሴት የማንንም ማረጋገጫ አትፈልግም። ምክንያቱም እሷ እየተመራች ያለችው ዓለም በማይሰማው ረቂቅ ሹክሹክታ ነው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ ተራ ጥንካሬ አይደለም። ዛሬ የምንነጋገረው የማንንም ማረጋገጫ ስለማትፈልግ፣ ስለማትደናገጥና ስለማትሰበር ሴት ነው። አቅጣጫዋን ከዓለም ጩኸት ሳይሆን ከመለኮታዊ ሹክሹክታ ስለምታገኝ ሴት። እውነተኛ ኃይል ምን እንደሆነ እና አንቺም ያንን ኃይል እንዴት ልታገኘው እንደምትችነ ለማወቅ ከፈለግሽ ይህንን መልእክት እስከ መጨረሻው በጥንቃቄ አድምጪ። ምክንያቱም ይህ መልእክት ሕይወትሽን ብቻ ሳይሆን ወደፊት የምትወስጂውን እያንዳንዱን እርምጃ የመቀየር አቅም አለው። ከራሶ በላይ የሆነን ነገር የምታደምጥን ሴት ልትሰብሯት አትችሉም። ልታደናግሯት፣ ትኩረቷን ልትሰርቁት ወይም ልታዘገያት አትችሉም። ምክንያቱም አቅጣጫዋ የሚመጣው ከዓለም ጩኸት አይደለም፣ ይልቁንም ከመለኮታዊ ሹክሹክታ ጸጥታ ነው። እንዲህ አይነት ሴት ካጋጠማችሁ ቆም ብላችሁ በጥንቃቄ ተመልከቷት። እሷ እንደ ሌሎች አትንቀሳቀስም፣ ዝም ብላ አትገፋፋም፣ ምላሽ ግን ሰጥታለች። አልጠፋችም፣ እየተመራች ነው። ድምጿ አይጮህም፣ ነገር ግን ኃያል ነች። ምክንያቱም አንዲት ሴት በውስጧ ያለውን መለኮታዊ ድምፅ ስትሰማ የማትናወጥ ትሆናለች። እውነተኛ ኃይል ምን እንደሚመስል ማወቅ ከፈለጋችሁ የማንንም ማረጋገጫ፣ ጭብጨባ ወይም በስክሪን ላይ የሚሰጥ ላይክ የማይፈልግ ጥንካሬ ምን እንደሆነ ለመረዳት ከፈለጋችሁ እዚሁ ቆይታችሁ አድምጡ። ይህ መልእክት እስኪያልቅ ድረስ እግዚአብሔርን የምትሰማ ሴት በምድር ላይ ለምን ታላቅ ኃይል እንደሆነች ትረዳላችሁ። ስትፎካከር አታያትም። በክፍሉ ውስጥ ድምፆን የምታገነው እሷ አይደለችም። ሁልጊዜ የሰዎችን ፈቃድ ወይም ምስጋና የምታድን አይደለችም። ዝም ብላችሁ ብታልፎት እንደ ማንኛውም ሰው ልትመስላችሁ ትችላለች፣ ግን አይደለችም። እሷ የተለየች ነች። በእሷ ውስጥ የሆነ ነገር አለ። የሆነ ረጋ ያለ፣ የሆነ ጠንካራ፣ የሆነ ልታብራሩት የማትችሉት ግን የሚሰማችሁ ነገር አለ። ያ ተሸክማው የምትዞረው ግርማ፣ ትዕቢት ወይም ኩራት አይደለም። እሱ መናበብ ነው። ከራሶ በላይ በሆነ ታላቅ ነገር እንደምትመራ የምታውቅ ሴት የዝምታ መተማመን ነው። ራሷን ማስረዳት አያስፈልጋትም፣ ምክንያቱም ቀድሞውኑ በዝምታ ውስጥ ማረጋገጫ አግኝታለች። ሌሎች ማንነታቸውን ለዓለም ለማረጋገጥ በሚጣጠሩበት ወቅት እሷ ዓለም በማይሰማው ረቂቅ ሹክሹክታ ተነግሯታል። የዓላማን ድምፅ ሰምታለች፣ የእውነትን ድምፅ ሰምታለች። እናም እንዲህ ባለው ድምፅ አንዴ ከተነካችሁ በዚህ ምድር ላይ ምንም ሊያናውጣችሁ የሚችል ነገር የለም። አረማመዳችሁ ይለያል፣ አነጋገራችሁ ይለያል። ራሳችሁን የምትይዙት በትዕቢት ሳይሆን በሥልጣን ነው። ይህም ራሳችሁ የፈጠራችሁት ሳይሆን መለኮታዊ ስጦታ ነው። እግዚአብሔርን የምታደምጥ ሴት መገለጫዋ ይሄ ነው። በልበ ሙሉነት ብቻ አትንቀሳቀስም፣ በጽኑ እምነት ትጓዛለች። እርምጃዎቿ በቅደም ተከተል የታቀዱ መሆናቸውን ታውቃለች። ዝምታዋ ድክመት ሳይሆን ጥበብ መሆኑን ትረዳለች። መጠበቅ ጊዜ ማባከን ሳይሆን ጊዜን መታመን መሆኑን ታውቃለች። በዚህም ምክንያት ዓለም ሲጮህ እሷ አትደነግጥም፣ ነገሮች ሲበላሹ አትደናገጥም፣ ለአካባቢዋ ነገሮች ዝም ብላ አትገፋፋም፣ በውስጧ ላለው ነገር ምላሽ ትሰጣለች። ሰዎች ሲያያት ምንም ግድ የማይላት ልትመስላቸው ትችላለች። ለድርጊት የምትዘገይ ወይም የምታመነታ ሊመስላቸው ይችላል። ነገር ግን እነሱ የማይረዱት ነገር እሷ እያዳመጠች መሆኑን ነው፣ እያመዛዘነች ነው፣ ራሷን እያሰናዳች ነው፣ ዓለም በማይሰማው ሞገድ ውስጥ እየገባች ነው። ዝም ብላ እርምጃ አትወስድም። አቅጣጫ ሳይኖራት አትንቀሳቀስምና ትክክለኛውን እርምጃ ትወስዳለች። ያለ ዓላማ አትናገርም። ከመንፈሶ ጋር ካልተስማማ በስተቀር ከሰዎች፣ ከቦታዎች ወይም ከዕድሎች ጋር ራሷን አታጣብቅም። ወደ ክፍል ስትገባ ብዙ መናገር አያስፈልጋትም፣ ምክንያቱም ግርማዋ በቂ ነው። ሰላምን ትሸከማለች፣ ጸጥታ ትሸከማለች። እና ልንገራችሁ፣ እንዲህ ያለው ግርማ ነገሮችን ይለውጣል። ሰዎች በእሱ አቅራቢያ ለምን ሰላም እንደሚሰማቸው፣ ለምን ንግግሯ ጭንቀታቸውን እንደሚያረግብ ይገርማሉ። ግን እሷ ሳትሆን የተሸከመችው የምታዳምጠው አካል ነው። ሰማይ በእሷ በኩል ይናገራል፣ በጩኸት ሳይሆን በኃይል። ዓለም ሁልጊዜ ድምፆን እንድታጮሽ፣
ትኩረቷን ለመስረቅ ወይም ወደ ሚሊዮን አቅጣጫዎች ለመሳብ ይሞክራሉ። እሷ ግን ከማንም እንደምትበልጥ ስለምታስብ ሳይሆን ሁሉ ነገር እንዲረብሻት መፍቀድ እንደሌለባት ስለምታውቅ የጸናች ናት። የምታዳምጠው ድምፅ የተቀደሰ መሆኑን ትረዳለች። ያ ድምፅ ግርግር የለውም፣ አያጣድፍም፣ አያስጨንቅም፣ የረጋና እርግጠኛ ነው። እንዲህ ያለውን ድምፅ ከሰማችሁ የዓለም አስተያየት ግድ አይሰጣችሁም። ሰዎች በግርግር ውስጥ ግልጽነትን ይፈልጋሉ፣ እሷ ግን ግልጽነትን በጸጥታ ውስጥ ታገኛለች። ሌሎች ስለሚቀጥለው እርምጃቸው ሲያወሩ፣ እሷ እርምጃዋን በዝምታ ታዘጋጃለች። እርምጃ ስትወስድ ደግሞ ትክክለኛ፣ ኃይለኛና ውጤታማ ነው። ሰማይ መሪሽ ሲሆን በክበብ ውስጥ በመዞር ጉልበትሽን አታባክኝም። ልክ መድረስ ያለብሽ ቦታ ትደርሻለሽ። እንዲህ አይነት ሴት እግዚአብሔር ያልፈቀደው መሆኑን ካወቀች ጥሩ የሚመስልን ነገር ትታ ትሄዳለች። ከጸሎቷ ጋር የማይስማማ ከሆነ ትኩረትን፣ ዕድሎችን፣ አልፎ ተርፎም ግንኙነቶችን ውድቅ ታደርጋለች። ይህ ኃይል ነው፣ የማይለምን፣ የማይከተል ወይም የማይደራደር ኃይል። ምክንያቱም እሷ በረከትን አታድንም። ታዛዥ ሆና ከቀጠለች በረከቶች እንደሚያገመት ታውቃለች። ዝምታዋ ድክመት ሳይሆን በቁጥጥር ስር ያለ ጥንካሬ መሆኑን ታውቃለች። ሊሰብሯት የሚችሉ ነገሮችን አይታለች፣ ተሰምቷታል፣ እንዲሁም ታግሳለች። ነገር ግን ተረድታለች፣ ጸንታለች፣ አድጋለችም። አሁን ማዕበል ሲገጥማት አትደነግጥም፣ ትጸልያለች። ስትከዳ አትበቀልም፣ ትተዋለች። ምክንያቱም እሷ ለማሸነፍ ብቻ ሳይሆን ከመለኮታዊ አሰላለፍ ጋር ለመጓዝ ነው የምትጥረው። አሰላለፍ ሁሉ ነገር ነው። ሰላም ያለው እዚያ ነው። ዓላማ የሚኖረው እዚያ ነው። ኃይል የሚጀምረው እዚያ ነው። እሷ ይህንን ታውቃለች።